ጃኒ ገብሩ ትባላለች። ከ1.7 ሚሊዮን በላይ ተከታይ አላት። በ14 ዓመቷ ከክፍለ ሀገር መጥታ ብዙ ዋጋ ከፍላ እዚህ ደረጃ እንደደረሰች በተደጋጋሚ ስትገልጽ እንሰማለን። ጥረቷንና ስህተቷን ጎን ለጎን እያየች እንዳደገች ትናገራለች። ቲያትር እየተማረች በነበረበት ወቅት በቲቪ ቀርባ ባቀረበችው ተውኔት ምን ያህል ይቀለድባት እንደነበር አውስታ በዛን ወቅት እዛ ፕሮግራም ላይ ለመቅረብ ብዙ ዋጋ እንደከፈለችና ከዳኞች መካከልም ለአንዱ በሙያ እንዲረዳት በግል ገንዘብ ትከፍል እንደነበርና በኋላም የሰጣት አስተያየት እንዳሳዘናት ገልጻ ማንነቱን ግን ከመጥቀስ ተቆጥባለች። አያይዛም ለወጣቶች በእንደዚህ አይነት አጋጣሚ ተስፋ እንዳይቆርጡ አሳስባለች። በቅርቡም ጃኒ ፋሽን የሚባል ድርጅት ለመክፈት በዝግጅት ላይ ነኝ። ፋኖቼ ወይም ተከታዮቼ ታማኝና መልካም ናቸው። በብዙ ነገርም እኔን ይመስሉኛል ትላለች። ከአንድም ሁለቴ አጥፍቼ ይቅር ብለውኛል ስትል በአድናቆት ትገልጻለች። ለፍቅር የዋህና ጥሩ አፍቃሪ ነኝ። ለፍቅር ሲባል ምንም አደርጋለሁ። ፍቅር እውነተኛና ድራማ ከሌለበት ውድቀቱ ይጎዳል። አሁን ትኩረቴ ስራ ላይ ነው፣ ግን ከሆነ እውነተኛ ፍቅር ነው የምፈልገው። ከ5 ዓመት በኋላም አግብቼ ወይ ቆንጆ ፊልም ሰርቼ ራሴን የማገኘው ይመስለኛል ትላለች። እግዚአብሔር ይመስገን እኔ እንዲህ ኮርቼ ነው የምናገረው። ከአንድም ሁለቴ ጥፋት አጥፍቻለሁ። ደግሞ ከጥፋትሽ ስትማሪ ነው ደስ የሚለው አይደለም። እና ጥፋት ስታጠፊ የሚምር ቲክታከር ቤተሰብ ካለሽ ኦፍኮርስ ስኬታማ ነኝ። እውነተኛ ቤተሰቦች ናቸው ማለት ነው። ያው ቤተሰብ ስታጠፊ ዘርበያ አይልሽም። በቃ ሁለተኛ ይሄን ስህተት እንዳትደግሚ እኛ አለንልሽ ከጎንሽ እንዲህ ባታረጊ አትጎጅም ብሎ ምክር ነው እንደው የሚሰጥሽ አይደል? ስለዚህ እውነተኛ ቤተሰብ ነው ያለሽ ማለት ነው። እና እሱ ነገር ብር ምንድን ነው አይደለ? ያ በጣም የሚወዱኝ ፋሚሊዎች አሉኝ፣ ቤተሰብ አለኝ፣ ለኔ የሚሞቱ የሚሟገቱ፣ በኔ በማደርገው ነገር ፕራውድ የሚያደርጉኝ ቤተሰቦች ቲክቶክ ፋሚሊዎች አሉኝና ሁሌ ነው የምኮራባቸው። ቴንክ ዩ ያንተስቲ ቴንክ ዩ ቢራቢሮ ፋሚሊ I love you ታውቃላችሁ። እንዲህ በኩራት እየተናገርኩላችሁ ነው። በጣም ደስ ይላል። ሶ በጣም ሀብታም ነኝ እልሻለሁ። ጃኒ ፋሽን ይባላል ወጣቶች ምናምን ላይ ብቻ በቃ ስታይሊንግ ነገር ነው ያሰብኩት። ፋሽን ጃኒ ፋሽን ባጊ ነገሮች እንደዛ ነገር ነው ያሰብኩት። የሚገርምሽ ደግሞ ይወዱታል በጣም ጃኒ ፋሽን ሊመጣ ነው ማለት ነው። 3 ዓመት ላይ ስትሪም ላይ የቆየሁት። ከዛ በፊት ቪዲዮ ላይ ያለ ምናምን 4 ዓመት አንድ ላይ ስህተቴን አንድ ቀን ደግሜው አላውቅም። የሚገርምሽ ነገር ተምረሽበት ነው። ሶሻል ሚዲያ ላይም አለ፣ ፐርሰናል ላይፌ ላይም ስህተቴን ደግሜው አላውቅም። ግን እኔ ስሳሳት ደስ ይለኛል። ለምን መሰለሽ? አይደብረኝም። ከስህተቴ እማራለሁ፣ አልደግመውም። መማሪያሽ ነው መሆን ያለበት። ገባሽ? አንዳንድ ሰዎች የሚሸወዱት ስህተት ይደጋግማሉ። እሱ ጅልነት ነው። ስህተት አይደገምም፣ ትማሪበታለሽ። እውነት ነው። አዎ ያንን ባህሪ የሚያውቁ ይመስለኛል። ነገር ሀፕን ሲያደርግብኝ ላይፌ ላይ ሰው ማማከር እኮ ትፈልጊያለሽ። ደግሞ የኔን ፐርሰናል ነገር መናገር አልፈልግም። አፍቃሪ ነኝ በጣም አልሰስትም። ለፍቅር ያለኝ አመለካከት በጣም አሪፍ ነው። እኔ ሳፈቅር በጣም ጥልቅ ነኝ። በጣም በትንሹ አይደለም የምወደው፣ በብዙ ነው የምወደው። በዛ አድርጌ ፍቅር መተሳሰብን ይፈልጋል። አንዱ አንዱን አለመጠበቅ፣ እሱ በጣም ኢምፖርታንት ነገር ነው። እና አሁን ላይ ደግሞ ይሄ እልህ ኢጎ ፍቅር አይፈልግም። ዝቅ ማለት ነው ይወዳል ፍቅር። ምንም ያህል አንቺ ከፍ ያለሽ ቦታ ላይ ብትሆኚ፣ ፍቅር ላይ ስትሆኚ ግን ዝቅ ማለት ትህትናን ይፈልጋል። ፍቅር ይሄን ይፈልጋል ባጭሩ። ትክክለኛ ላይፍሽ ህይወትሽ ስለሆነ ፕራይቬት ቢሆን ለህይወትሽ ሲባል ትክክለኛ ውሳኔዎችንም ለመወሰን ያግዛል አይደል? ሁሉም ሰው አንቺና እሱ እንኳን ለመታረቅ ብትፈልጉ የሆነ ሳምባዲ ማሰብ ትጀምሪያለሽ። አይ ሶስተኛ ሰው አለ። ብቻሽን የምታደርጊው ነገር ግን ብቻሽን ነው የምትወስኚው። እውነት ነው። ገብቶሻል? ያ ነገር ይጎዳል። የእውነት የምትዋደሽ ከሆነ ድራማ አለ፣ ግን የእውነት ፍቅርም አለ።
ድራማ የሚሰሩት ይመቻቸዋል ኦፍ ኮርስ ገብቶሻል እዛ ጋር አሪፍ ነው እዛ ህዝቡ የሚያውቀው ነገር የለም እውነት ነው የሚመስለው በቃ ይደሰታል ያያል እዛ ጋር እነሱም ከድራማው በኋላ ዘርበይ ይባላሉ በቃ አለቀ ሪል ፍቅር ሲሆን ግን ከባድ ነው በጣም ከባድ ነው መወሰን ይከብድሻል አይደል ሰው ፍቅርን ትፈራለሽ አሁን ወይስ አልፈራም ለምን እፈራለሁ ፍቅር አልፈራም እኔ ወደፊት ነኝ ወደ ኋላ የሚያስብል ነገር የለም ግን አሁን ስራዬ ላይ ፎከስ ማድረግ ፈልጋለሁ ስራዬን እየሰራሁኝ ነው የዋህነት ግን ጅልነት አይደለም ጀስት ፍቅር ላይ ስትሆኝ ይገባሻል ታውቃለሽ አዎ ራስ የፍቅር ስሜቱ ነው እና እንትን ነኝ በቃ በሁሉ ነገር ለመቶ ራሱ እንትን መቀርብ አይነት ሴት ነኝና ሳስበው በቃ አሁን በቃ ትንሽ ስራዬ ላይ እየሰራሁኝ ነው ያለሁት ስራዬን እየሰራሁኝ ነው ፎከስ አድርጌያለሁ ስራዬ ላይ ወይ ትዳር ይዛለሁ ወይ ደግሞ የራሴን ፊልም ፕሮዲዩስ አድርጌ አላማ አለኝ እና እሱን ባደርገው ደስ ይለኛል እና የዛሬ 5 ዓመት እስከዛ ድረስ ይሳካል ብዬ አስባለሁ ሙቀርለን ነው እኛ እናግዝሻለን እዚህ ሲገኝ ያኛው ላይ ራስሽ ብቻሽን ትወጫለሽ ነው ወጣላ አንቺኛውን የፊልሙን እናግዝሻለን እሺ አክትረስ መሆን አላማና ሐሳብ አለሽ ያውም በጣም ጎበዝ ነኝ ስሰራ አይደል ታስታውቂያለሽ በዛ ያኔ እንኳን እንዲሳይሳካልኝ እየሞከርኩኝ ተጨብጭቦልኛል ባይዘዊ የስቴጁን አይተሻለ የሆነ ስቴጅ ይሄው መጣልኝ ይሄው እሱ ነው የዝምታ ያባራሪ ምናምን እያልኩኝ ሙርት ይዟል በቃ ቲክቶክ ላይ ምናምን በጣም የሚተሰራብኝ ምንም የማይካድ ሀቅ ነው የዛኔ አሁን ማለት ነው እንደመጣሁኝ ነው ታውቂያለሽ ቲቪ ላይ ለመታየት ካለ ጉጉት የተነሳ ነው ጀግና እንደመጣው ከዛ ምንድነው ያቀረብሽው ስመኝ አንቺ ይሄንን ማቅረብ አለብሽ ካንቺ ካራክተር ጋር ይሄዳል ኦኬ ከዚህ አጋጣሚ ካየኸው አንተ ነው የሚያስያስክብኝ እኔ ምንም አታውቅም ብለህ ጃኒ እግዚአብሔር ምንም አታውቅም እሺ ጃኒ ስሪ አንቺ ኤሚ 15 ቀን ያጠናሁት ብታምኝም ባታምኝም የ15 ቀን ልፋት ነው የ15 ቀን ልፋት መድረክ ላይ እንዴት ነው መሆነው እየሰራው ስራዬን ሰርቼ ቶሎ በጊዜ ቢገብጪ አጠናለሁ ነው ከዛ ይሄው መጣ ብቻ ይኖር ውስጥ ከዛ እናሽ ባይለን አስታውሽን ሙሽ ባይለን ይሄው መጣልኝ ይሄው እሱ ነው የዝምታ ያባራሪ ጣፋቢ ማርያም እሱ ነው የዝምታ ያባራሪ የእንትኖቼ ባለቤት አይኑ ውስጥ አታለ ይጫወተኛል ጣት ውስጥ አይደለ ያባብለኛል የኔ ፒያኖ የሱ ሙዚቀኛ አርፊ ማልተኛ ነው ለደ እና አቁሚው ምናምን ነገር አለ ውጭ ላይ ኮርተናል ማርያምን እና በቃ እኔ አግዝሻለሁ እኔ ይሄ እንደ ሰፖርት ያደረገኝ ነው ማንንም የለኝም እዛ ጋር እሱ ነው ያስተማረኝ ያለው ከፍየው ነው ኢቭን እንኳን እንደዛ ያደረገ ያለው ገባሽ ባለኛ አቅም ተፍጨርጭሬ እዛ ጋር ተፍተፍ ብዬ ያመጣሁኝ ነው እንዲረዳኝ ብዬ ያለውን ስሜት ምን ያህል መውጣት እንደምፈልግ የሚያሳይ እንትን ነው እና በቃ እኔ ያለውልሽ እኔ ከጎንሽ ነኝ ይሄን እንደዚህ አድርጊ ብሎኝ ገብቼ ታዩሽ ሙድ መያዙ ምን አስፈልገ መሳቁ ምን አስፈልገ እዛ ስገባ ምንም እንደማያቀኝ እኮ ነው የሆነው ምንም እንደማያቀኝ ራስሳይ ነው የምልሽ በቃ ጭራሽ እኔ ምንም አልመሰለኝም ባይዘው ምንም እኔ ምን አገባኝ ቴሌቪዥን ላይ ልታይ እዛ ቲቪ ላይ ልታይ እንዴ ማዘር ጎበዝ ትበለኝ አየሽ ቴሌቪዥን ላይ ጀግና እኔ እሱን ነው የምፈልገው በዛ ሰዓት ምክንያቱም በቃ ይሄ ያለኝ በቃ ፍላጎቴ አልገባሽም የሚ በየትኛው መንገድ ቲቪ ላይ መውጣት ፈልጋለሁ ግን የሰጠኝ እንትን ልክ አይደለም አሁን ሳስበው ልጅ ነኝ የዛኔ 16 ምናምን እንደመጣው እኮ ነው በቃ ኤሚ መውጣት የሚፈልጉ ብዙ ልጆች አሉ እንደኔ እኔ አሁን ራሴን ችያለሁ እና አሉ መምጣት የሚፈልጉ አሉና ይሄንን ፈርተው በዚህ ነገር እንዳትሰበሩ ጭራሽ ተስፋ እንዳትቆርጡ እዚህ ይሄ ኖርማል ሪሌሽንሺፕ አልወድም ፍቅር ስጀምር እንትን በቃ ስሬስ ሆኜ ነው የምጀምረው እንትኔን አክባሪ
ቤትሽን ትዳሯን የምታከብር አይነት ሴት መሆን የምትፈልጊ? ትዳሬን የማከብር አይነት ሴት ነኝ እና ሲሪየስ ነኝ። ቀልድ አላውቅም ትዳሬ ላይ ማለት ነው። ይሄ በምንም አይነት ተአምር በትዳሬ ውስጥ ሰው ጣልቃ አታስገቢ። ጎበዝ። ቀልድ አላውቅም። በፊንቴክ ኢንቨስትመንት ሽፋን በተፈጸመ መጠነ ሰፊ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶችና ቲክታከሮች የዋስትና መብታቸው ተከብሮላቸው በውጭ ሆነው ጉዳያቸውን እንዲከታተሉ መወሰኑ ይታወሳል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ተከሳሾች ያቀረቡትን የክስ መቃወሚያና አቃቢ ሕግ የሰጠውን መልስ መርምሮ ብይን ለመስጠት ለዛሬ ሐምሌ 29 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቶ ነበር። በዛሬው የችሎት ውሎ ተከሳሾችና የሰራነው የማስታወቂያ ስራ እንጂ ኮምፒውተር ተጠቅመን የፈጸምነው የማጭበርበር ወንጀል የለም ሲሉ አንደኛ ተከሳሽ በ5 ገጽ፣ ሌሎች ተከሳሾች ደግሞ እያንዳንዳቸው በ6 ገጽ ያቀረቡትን የክስ መቃወሚያ ፍርድ ቤት ሙሉ በሙሉ ውድቅ አድርጎታል። በሌላ በኩል ተከሳሾች ሰሞኑን እግረኛው በተሰኘው የማህበራዊ ሚዲያ ገጽ ላይ ቀርበው መግለጫ መስጠታቸውን ተከትሎ አቃቢ ሕግ ባለ 5 ገጽ የክስ አቤቱታ ለችሎት አቅርቧል። የተከሳሾች ጠበቃ በበኩላቸው አቤቱታውን አንብቦ ለመረዳት ጊዜ እንደሚያስፈልጋቸው በመግለጽ እንዲሁም መግለጫ የተሰጠበት ማህበራዊ ሚዲያ ጋዜጠኛ የሆነው ተክለ ሃይማኖት አዳነና በመግለጫው ወቅት የተገኙት ጠበቃ አበባው አበበ በችሎት ባለመገኘታቸው ተለዋጭ ቀጠሮ እንዲሰጣቸው ጠይቀዋል። ግራ ቀኙን ያዳመጠው ችሎቱ የማንኛውም ሰው የመናገር ሀሳብን የመግለጽ መብት ህገ መንግስታዊ ቢሆንም በህግ በተያያዘ ጉዳይ ላይ መግለጫ መስጠትን በተመለከተ ዝርዝሩን ለማጣራት ጋዜጠኛ ተክለ ሃይማኖት አዳነና ጠበቃ አበባው አበበ በችሎት ተገኝተው የእምነት ክህደት ቃላቸውን እንዲሰጡ ለጥቅምት 2 2019 ዓ.ም ተለዋጭ ቀጠሮ ሰጥቷል። በሌላ በኩል የእግረኛው ሚዲያ የስራ ባልደረባ የሆነችው ጋዜጠኛ ቁም ነገር አህመድ ስለ ባልደረባዋ ተክለ ሃይማኖት አዳነ ይህንን ብላለች። ይድረስ ለተከበርከው ተክለ ሃይማኖት አዳነ፣ ባለህበት አንተ በነገርከኝ እኔም በማውቀው የህይወት መስመር ውስጥ ብዙ እንዳለፍክ አውቃለሁ። በዚች አጭር ጊዜ በጣም ረጅም በመሰለችኝ ሳምንት ውስጥ የወንድምህን ጭንቀት፣ የእህትህን ስጋት የተቀላቀለበት ሀዘን የመስማት ግዴታው ግን የኔ ነበር። ብዙ ወዳጆችህ ደወሉ፣ ያለህበትም ድረስ መጡ። ተክልዬ፣ ልብ የሚሰብረውን ነገር ልንገርህ። የጅማዋን ወጣት ቆንጅያዋን የአባየውን ሚስት ልክ እንደኔው ሳህን አንጠልጥላ በአንድ ጎኗ ልጇን አቅፋ ማየት ግን ያማል። እኔ አውቃታለሁ፣ እሷ ያወቀችኝ አልመሰለኝም። ሰላም እንዴት ነሽ ልላት እንኳን አልቻልኩም። ያናደደኝን ነገር ደግሞ ልንገርህ። ቀልቤ የማይወደው ያ ሰው በእሱ አነጋገር ፓርክ አድርጉልኝ የሚላትን ክራንቹን የት አኖራችኋት? ሁለት ለጠብ የተፈላለጉ ታሳሪዎች ሊጋደሉበት ይችላሉ ብሎ ቀለደ። የአየር መንገዱ ነገር ተደገመ። ከኮምቦልቻ አዲስ አበባ፣ ከጎንደር ደግሞ ሸገር ፍላይት የተሰረዘው በክራንች ሰበብ ነበር። በአየር መንገዱ ልብህ ምን ያህል እንደተከፋ ስለማውቅ ነው ቀልዱ የመረረ ክፉ ቀልድ የሆነብኝ። ተክልዬ፣ አንተ ደረቅ ስለሆንክ በእሱ ጎን ለመቆም ሰበብ እንደምትፈልግ አውቃለሁ። ስለዚህ ተወው። ጎረቤቶች ወርቅ ናቸው። እግረኛውን የሚያውቁ ብዙ ያገዝካቸው ደግሞ ተሟጋቾች ነበሩ። አስከትላ ወዳጆቹን ስማቸውን ከተለያየ ቦታ ዘርዝራ ስታበቃ የመጽሐፍ ሱሴ ነው ያስለፈለፈኝ፣ የዝምታ ወዳጅ፣ አንገት ደፍቶ ኗሪ መሆንክን አውቃለሁ ስትል ታበቃለች። ቲጂ አገልግል በሚል መጠሪያ እናውቃታለን። በጣም ታታሪና በጥረቷ ህልሟን ያሳካች ሴት ናት። አብዛኞቻችን የሶሻል ሚዲያ ተከታዮች ቲጂ አገልግል ላይ ተፈጥሮ የነበረውን እናስታውሳለን። አሁን ደግሞ ከተፈጠረው ችግር ተምራ በአዲስ ጉልበትና መንፈስ ወደ ቀድሞ ስራዋ ተመልሳለች። ከስራዋ ባሻገር የሶሻል ሚዲያ አጠቃቀሟንና ስለ ፍቅር ህይወቷ የምትለን አለ። ቪዲዮውን ተከታተሉ። ትዕግስት አሁን ያለችበት ወደ ድሮ ስራዬ ተመልሻለሁ። አዎ እውነት ነው። በመሀል አቋርጬ ነበር በተለያዩ ፕሮግራሞች ያው እንደሰማችሁትና እንዳያችሁት ማለት ነው። ከዛ በኋላ ደግሞ ክብር ይመስገን ለመድኃኒዓለም አሁን ደግሞ ወደ ስሬ ተመልሼ ስሬን እየሰራሁት ነው። እንደ በፊቱ ወደ ሶሻል ሚዲያው ተመልሼ መጥቻለሁ። ተቀበሉኝ። እኔ ስራ እሰራለሁ። ሂሳብ ላይ እንዝላል ነኝ። እንዝላልነት የሚሉ ጋር ሂሳቤን አልተቆጣጠርኩም። አሁን ለምሳሌ አንድ ቪዲዮ የሰራሁት አለ። ምንድነው እሱ ቪዲዮ? ምንድነው ቪዲዮ ፖስት ያደረኩት? ምን መሰለሽ? አግኝታችሁ ያጣችሁ ቁስሉ እነሱ ጋር አለ ኖሮሽ
ምንም ነገር ሳይኖርሽ በጣም ፊት ታደርጊያለሽ። ያ ነገር ያለው እነሱ ጋር ስላለ እነሱ እየረዱኝ ያሉት። አግኝታችሁ ያጣችሁ ሰዎች፣ ሀብታም ሆናችሁ ያጣችሁ ሰዎች፣ ቸግሯችሁ የሚያውቁ ሰዎች እኔን ሰፖርት ብታደርጉኝ ቴንኪ ሶ ማች። ስራ ስጡኝ። ራበኝ። እርቧችሁ ያውቃል? እሪር የራበው ሰው ያግዘኝ። የራበኝ ምን ስራ ነው። ስራ ራበኝ። አግኝቶ ማጣት የሚባለው በጣም ከባድ ነው። በአፍ ስታወሪውና ይዘሹ ስታጩ አንድ አይደለም። 1 ሚሊዮን እጅ በእጅ ይሻል። 10 ብር ደግሞ ያጥቼ ከዚህ ቤት አሁን የምልሽ ቦታ የምትሄዱበት ቦታ ጋር በእግሬ ሄጃለሁ ብለሽ ታምኛለሽ? ከዚህ ቤት ከ140 ጣፎ ሳልተ ምሕረት ማዕድን ስራና ክህሎት በእግሬ ሄጃለሁ። 10 ብር አጥቼ ማለት ነው። 10 ብር አጥቼ ግን አሁን አገልግሎት የሚሰጥ ሰው እኔ ምናምን አለው መሰለሽ ማህበራዊ ሚዲያ ላይ ስትወጪ ሆነ ይዘሽ የምትወጪው ዓላማ ምን ሊኖር ይገባል አይደል? አንዳንዱ ሰው ራሱን ብቻ ለማሳየት ይወጣል። ቲጂ ስትወጣ ግን ስራ ይዛ ነው የወጣችው። ለዛውም ደግሞ ከስተመር ሰርቪስ አይደል? የሆነ ሰው መጥቶ ሊገዛሽ ከዛም ባለፈ ደግሞ ምግብ የሚበላ የሚጠጣ በጣም ታማኝነት የሚፈልግ ነገር ያንን የምታቀርብ ሴት ቲጂ ራሷን ወክላ እንደፈለገች መናገር አትችልም። ምክንያቱም ስራዋ ነው እዚህ ጋር። ስለዚህ ስራሽ እንዳይጎዳ ሰዎች ካንቺ አምነውሽ በቃ ከንግግር ይጀምራል በነገርሽ ላይና በጣም ንጽህና ነው የሚሰራው ምግቧ ቆንጆ ነው ምናምን ብሎ አምኖ እንዲሰራ አሉ ከሆነም ደንበኞች። ግን ደግሞ ማህበራዊ ሚዲያው ላይ ስራሽን ወክለሽ እስከወጣሽ ድረስ እኔ እንደዛ ስለማመን ነው ቅድም እሱን ጥያቄ ያነሳው። በጣም ጥንቃቄ የሚፈልግ ዘርፍ ነው ብዬ ስለማመን ነው። ቲጂ ይቀርው ባሉ ለምን የማይመጣው አንደርስታንድ ካርድ ቆይ ያለ ወጣት ነው ምቶች ወጣት ቆንጆ ይቆ ትከሻ ሰፋ ብሎ ይሄ ከብድ ማስከበር ነው። ቆንጆማ ነው ኦፍ ኮርስ እንዴ ልቅም ያለ እንደማ እንዳንቺ ባል እኔ አንድም ከሱ የምፈልገው ነገር ነበረ። ማይ ስዊት ማይ ላቭ ሚለኝ በላሽ አይልም። ልጋብዝሽም አያውቅም። ምንድነው የሚያውቀው? ምንድነው የሚያውቀው? አይ እንዴ ነይ እራት እንብላ አረፍ በይ ምሳ እንብላ አይልም። ይሄ እኮ ነው ማለት በላሽ ጠጣሽ ካላለ እሺ ከሱ ማይ ስዊት ካላለ ምንድነው የሚያውቀው? እራት ካላበላ ነይ እንብላ ካላለ ምን ካላትና እንጆይ ካላረገ እንጆይ አብራችሁ ያው ስራ በቃሽ እንዴ ሪላክስ አድርጊ ብሎ ካላለ ምን ዋጋ አለው? መታቀፍ ብቻ ዋጋ የለውም። አዎ ታድለሽ ልቀፍ ይላል። ልቀፍ ግን ይላል። አዎ ልቀፍ ለቀሰይ አትሊስት ታዲያ አንቺ ለምን ልቀፍሽን ጠላሹ? ማለት ልቀፍሽ እኮ አንዴ ፍቅር መገለጫ ማለት በተግባር ምን ዋጋ አለው? ብቻውን እሱ ይሰራል ነው እውነቷን እኮ ወስዶ እንጆይ ካላረገኝ ምን አማረሽ ካላለኝ ሪላክስ አድርጊ ብሎ ካላለኝ ምን ያደርግልኛል? እውነት ነው እንዴ መጥቼ ማመተኛ ባሻንጉልት እኮ ያሻንጉልት ባለ ያለ